ከዚህም የተነሳ የ18ኛውና የ19ኛው የሰዮ ታሪክ የመሬት ባለይዞታ ለመሆን ይደረጉ በነበሩ ተከታታይ ፍልሚያዎች የተሞላ ነበር። የዚህ ሂደት አይቀሬ ውጤት ጥቂቶች ኃይለኞች የመሬት ባለቤቶች ሆነው ብዙሃኑ መሬት አልባ ሆነው መቅረታቸው ነበር። ይህ ተቃርኖ እስከ 20ኛው ክፍለ ዘመን ድረስ በሰዮ በጉልህ የሚስተዋል ነበር። የኦሮሞ ሕዝብ ታሪክ ድርሰት ዶክተር ነጋሶ ጊዳዳ። ለፈ ወይም መሬት በላዩ ላይ ካሉ የተፈጥሮ ሀብቶች ጋር አፈር፣ የግጦሽ ሳር፣ ውሃ፣ ማዕድናት በወላጆች ቁጥጥር ስር ነበር። የመሬት ባለይዞታ ለመሆን ይቻል የነበረው ኋላ ላይ አባ ቀብዬ ተብለው የሚጠሩ ሰዎች ከሌሎች ቀድመው በአንድ ስፍራ ላይ ሲሰፍሩ ነበር። ዘግይተው ወደዛ አካባቢ የሚፈልሱና የቀደምት ሰፋሪዎች ጥገኞች የነበሩ ሰዎች በውርስ መብት ወይም ዳላ፣ በስጦታ ኬና አባቶች ለሴት ልጆቻቸውና ለሚወልዷቸው የልጅ ልጆቻቸው በስጦታ የሚሰጡት መሬት ገንጀቴ ይባላል። እንዲሁም በግዢ ቢታ ከመሬቱ ቀብዬ ድርሻቸው ይሰጣቸው ነበር። በጥንቱ የሰዮ ህብረተሰብ ውስጥ ይተገበር የነበረው ይህ ልማድ በኋለኞች ትውልዶችም ይተገበር ነበር። የመሬት ባለይዞታ ለመሆን የመጀመሪያው ቅድመ ሁኔታ የባለርስት ተወላጅ መሆን ነበር። በሁለተኛ ደረጃ አንድ ሰው የመሬት ባለይዞታ ለመሆን የግድ ከአባቱ ቁጥጥር ነፃ የወጣ ሙሉ ሰው መሆን ነበረበት። በመርህ ደረጃ ልጆች የመሬት ባለይዞታ ለመሆን የሚችሉት አባቶቻቸው 80 ዓመት ሞልቷቸው ቤተሰቦቻቸውን ከማስተዳደር ኃላፊነታቸው ሲለቁ ነበር። እስከዛ ድረስ ወንዶች ልጆች ትዳር ቢመሰርቱ እንኳ የባለይዞታነት ሳይሆን በመሬቱ ላይ የመጠቀም መብት ብቻ ነበራቸው። ያላገቡ ወንዶች ልጆች ወይም ነፃነታቸው ያልታወጀ ባሮች፣ ጥገኞችና ሴቶች የመሬት ባለቤትነት መብት አልነበራቸውም። ሴት የቤተሰብ አባላት ከመሬት ባለቤትነት ይገለሉ ነበር። በመሬቱ ላይ የመጠቀም መብት የሚኖራቸውም በወንዶች የመሬት ባለቤቶች ስር ሆነው ነበር። ባሮች ነፃ ከወጡ በኋላ እንኳ በጌቶቻቸው ጉዲፌቻ እስካልገቡ ድረስ፣ ጉዲፌቻ ከገቡም በኋላ ጌቶቻቸው የአባወራነት ሥልጣናቸውን እስካልለቀቁ ድረስ የመሬት ባለይዞታዎች ሊሆኑ አይችሉም ነበር። ድንገት መሬት ለመግዛት በቂ የሆነ ገንዘብ እና አቅም ቢኖራቸው እንኳ ግብይቱ የሚፈጽምላቸው ጌታቸው ነበር። በተመሳሳይ መልኩ የእጅ ሙያተኞች መሬት ለመግዛት የሚችሉት በጌቶቻቸው ፈቃድ ብቻ ነበር። አንድ አባወራ ከቤተሰብ አስተዳዳሪነቱ በሽምግልና ምክንያት ከሚገለልበት ዕድሜ ላይ ገደሞዢ እስኪደርስ ድረስ በመሬት አጠቃቀምና አስተዳደር ላይ ፍጹማዊ መብት ነበረው። ከመሬቱ ከፍሎ የተወሰነውን አሊያም ሙሉውን የመሸጥ የፈለገውን ሰው ለፈለገው ሰው የመስጠት ወይም የማከራየት ሥልጣን ነበር። ስለዚህ በንድፈ ሐሳብ ደረጃ መሬት የቤተሰቡ ንብረት የነበረ ቢሆንም በተግባር ግን የባለቤትነት ባለመብቱ አባወራው ብቻ ነበር። ድንገት አባወራው የገደሞሺ ዕድሜ ላይ ከመድረሱ በፊት ቢሞት የመሬት ባለቤትነቱ ጥሮታ ላልወጣ ታላቁ ወንድሙ ወይም ሌላ የቅርብ ዘመድ አንቲ ተላልፎ ይሰጥ ነበር። በዚህ መልኩ የሟችን መሬት የወረሰ ወንድም ወይም ዘመድ በማኅበራዊ ተሳትፎ ንቁ እስከሆነ ድረስ መሬቱንም ሆነ ከመሬቱ የሚገኘውን በነፃነት ለመጠቀም ይችል ነበር። ወንዶች ልጆች ዕድሜያቸው ከ32 እስከ 40 ሆኖ ነፃነታቸውን ሲቀዳጁ የአባታቸውን መሬት ካጎታቸው ወይም ወሲለ አባጉዳ መውረስ ይችሉ ነበር። በአንጋፋነት ሥርዓት መሠረት
ከሌሎች ወንድሞቹ በዕድሜ የሚበልጠው ወንድ ከመሬቱ ብዙውን ክፍል የመውረስ መብት ነበረው። ትዳር የመሰረቱ ሌሎቹ ወንዶች ልጆች የሚደርሳቸው መሬት በጣም ያነሰ ነበር። ያላገቡ ወንዶች መሬት የመውረስ መብት ባይኖራቸውም የአባወራነት ስፍራውን በያዘው ታላቅ ወንድማቸው መሬት ላይ የመጠቀም መብት ነበራቸው። የማይታረስ ጠፍ መሬት፣ ደን፣ የውሃ አካል፣ ሃይማኖታዊ ሥርዓት መፈጸሚያና መሰብሰቢያ ቦታዎች፣ ገበያዎችና መንገዶች የማኅበረሰቡ የጋራ ሀብቶች ነበሩ። ነገር ግን እነዚህ ሀብቶች የሚገኙበት መሬት ባለቤት የነበረ ሰው ከተገልጋዮች ግብር የመሰብሰብ መብት ነበረው። ግብሩ የሚከፈለው በአይነት ወይም በአገልግሎት ነበር። አገልግሎቱ ይቀርብ የነበረው በግለሰቦች ወይም በቡድኖች ነበር። ስለዚህ በኦሮሞ ማህበረሰብ የመሬት ባለቤትነት የጋርዮሽ እንደነበረ መደምደም ስህተት ይሆናል። ከትውፊቶች ለመረዳት እንደሚቻለው ቀብዬ ወይም መሬት ጥንታዊ የኦሮሞ ሥርዓት አካል ሲሆን ቀብዬና ዳላ በኦዳ ነበይ ዘመን እንደነበሩ የሚያመላክቱ ፍንጮች አሉ። ወሳኙ ጥያቄም ይህ ነው። እያንዳንዱ ነጠላ ቤተሰብ ምን ያህል መሬት በባለቤትነት ይይዝ ነበር? ቄኤ እና ማሲ የሚመሰረቱበት መሬት የማህበረሰቡ ነፃ አባላት የየድርሻቸውን የሚወስዱበት ራሱን የቻለ አንድ አሃድ ነበር። በዚህ ምድብ የሚካተተው የመሬት ስሪት የእርሻ ምርትና የሕዝቡ ቁጥር ሲጨምር ተስፋፍቷል። እያንዳንዱ ባለመሬት ይዞታውን ለማስፋፋት ከሌሎች ጋር ብርቱ ፉክክር ይገጥም ነበር። ከዚህም የተነሳ የ18ኛውና የ19ኛው ክፍለ ዘመን የሰየው ታሪክ የመሬት ባለይዞታ ለመሆን ይደረጉ በነበሩ ተከታታይ ፍልሚያዎች የተሞላ ነበር። የዚህ ሂደት አይቀሬ ውጤት ጥቂቶች ኃይለኞች የመሬት ባለቤቶች ሆነው ብዙሃኑ መሬት አልባ ሆነው መቅረታቸው ነበር። ይህ ተቃርኖ እስከ 20ኛው ክፍለ ዘመን ድረስ በሰየው በጉልህ የሚስተዋል ነበር።